ትናንትን ተማርበት፣ ዛሬ ኑርበት፣ ለነገ ተስፋ አድርግ። ዋናው ነገር ጥያቄን መጠየቅ አለማቆም ነው። የምናብ ስጦታ ለእኔ ከማንኛውም የሐሳብ የመቅሰም ችሎታ በላይ ትልቅ ትርጉም ነበረው። ምናብ ከእውቀት ይበልጣል። እውቀት በአሁን ጊዜ ለምናውቀውና ለምንረዳው ነገር የተገደበ ነው። ምናብ ግን ዓለምን ሙሉ ያቅፋል። ወደፊት የሚመጣውን እድገትና ዝግመተ ለውጥም ያነቃቃል። ሕይወት ልክ ብስክሌት እንደመንዳት ናት። ሚዛንህን ለመጠበቅ ወደፊት መንቀሳቀስ አለብህ። ፈጽሞ ስህተት ሰርቶ የማያውቅ ሰው አዲስ ነገር ለመስራት ሞክሮ አያውቅም። ስኬታማ ሰው ለመሆን ሳይሆን ጠቃሚ ወይም እሴት ያለው ሰው ለመሆን ጥረት አድርግ። ከባድ ችግሮች ባሉበት መሃል ሁልጊዜ ትልቅ ዕድል ይጠበቃል። ደስተኛ ሕይወት መኖር ከፈለግ ሕይወትህን ከሰዎች ወይም ከነገሮች ጋር ሳይሆን ከግብ ወይም ዓላማ ጋር አያይዘው። ብልህ ሰው ችግርን ይፈታል። ጠቢብ ሰው ግን ችግሩ እንዳይፈጠር አስቀድሞ ይከላከላል። በጣም አስፈላጊው ነገር ጥያቄ መጠየቅን ማቆም አይደለም። ጉጉት የራሱ የሆነ የመኖሪያ ምክንያት አለው። ከመጠን በላይ የሚያነብ እና የራሱን አእምሮ በጥቂቱ የሚጠቀም ሰው የማሰብ ሰነፍ ይሆናል። ሰዎች ስህተት ሲሰሩ ከማየት ይልቅ ስህተታቸውን ለማረም ፈቃደኛ ለመሆናቸው ያሳዝነኛል። ትልቅ ሕልም ያላቸው ሰዎች ሁልጊዜ ጠባብ አስተሳሰብ ካላቸው ሰዎች ከባድ ተቃውሞ ይገጥሟቸዋል። በዓለም ላይ ሁለት ነገሮች ወሰን የላቸውም፣ አጽናፈ ሰማይና የሰው ልጅ ሞኝነት። ነገር ግን ስለ አጽናፈ ሰማይ እርግጠኛ አይደለሁም። አንድን ነገር ለ6 ዓመት ሕፃን ልጅ ማብራራት ካልቻልክ አንተ ራስህ አልተረዳሁም ማለት ነው። ከጠቢባን ጋር የምታደርገው ጥቂት ውይይት ከዓመታት መጽሐፍ ንባብ የበለጠ ዋጋ አለው። ተፈጥሮን በጥልቀት ተመልከት፣ ከዚያም ሁሉንም ነገር በተሻለ ሁኔታ ትረዳለህ። ቴክኖሎጂ ከሰዎች ግንኙነት በላይ እንዳይበልጥ እፈራለሁ። ያኔ ዓለም የደነዞች ትውልድ ይኖራታል። ማንኛውም ሞኝ ሰው ማወቅ ይችላል። ዋናው ነገር ግን መረዳት ነው። ዓለም አደገኛ የምትሆነው ክፉ ሰዎች ስላሉ ሳይሆን ክፋትን እያዩ ምንም ሳያደርጉ በሚቀመጡ ሰዎች ምክንያት ነው። እኔ ስለ ወደፊቱ ጊዜ በጭራሽ አላስብም፣ ምክንያቱም እሱ ራሱ ሳይጠሩት በፍጥነት ይመጣል። ለእያንዳንዱ ሰው እንደ ግለሰብ ክብር ሊሰጠው ይገባል፣ ነገር ግን ማንም ሰው ሊመለክ አይገባም። ሦስተኛው የዓለም ጦርነት በምን አይነት መሳሪያዎች እንደሚካሄዱ አላውቅም። አራተኛው ግን በዱላና በድንጋይ እንደሚሆን እርግጠኛ ነኝ። ደካማ ሰዎች ይበቀላሉ፣ ጠንካራ ሰዎች ይቅር ይላሉ፣ ብልህ ሰዎች ግን ችላ ይላሉ። የሰው ልጅ ባህሪን መለወጥ አተምን ከመሰንጠቅ የበለጠ ከባድ ነው። የኔ የፖለቲካ እምነት ዲሞክራሲ ነው። እያንዳንዱ ሰው እንደ ግለሰብ መከበር አለበት። እውነተኛ ሰብአዊነት የሚለካው ለደካሞች በምናሳየው ርኅራኄ ነው። የተፈጥሮ ሕጎች ከፍተኛ ጥበብ የያዙ በመሆናቸው በዚያ የሰው ልጅ ማሰብና ማቀድ ምንም ዋጋ የሌለው ትንሽ ነገር ነው። ከተፈጥሮ ጋር ተስማምቶ መኖር እምነትና የጥበብ ትልቁ ስህተት ራስን ከሌሎች የተሻለ አድርጎ ማሰብ ነው። ቆንጆ ሴት ጋር ስትቀመጥ 1 ሰዓት እንደ 1 ደቂቃ ይመስላል። ሞቅ ባለ ምድጃ ላይ ስትቀመጥ ግን 1 ደቂቃ እንደ 1 ሰዓት ይመስላል። አንጻራዊነት ወይም ሪላቲቪቲ ማለት ይህ ነው። የስበት ኃይል ሰዎች በፍቅር እንዲወድቁ ተጠያቂ አይደለም። ጊዜ የሚለካው በሰዓት ሳይሆን በምናሳልፋቸው ትውስታዎች ነው። ዝምታ አንዳንድ ጊዜ ካልተገቡ ቃላት የበለጠ ከፍተኛ ድምፅ አለው። እድገት የሚመጣው ካልተለመዱ ሐሳቦች ነው። ትሕትና የጥበቦች ሁሉ መለኪያ ነው። አእምሮ ልክ እንደ ፓራሹት ነው፣ የሚሰራው ሲከፈት ብቻ ነው።
በዓለም ላይ ካሉት ነገሮች ሁሉ የበለጠ ውድ የሆነው ነገር የሰው ልጅ ንጹሕ ሕሊና ነው። ችግርን በፈጠርንበት አስተሳሰብ ደረጃ ላይ ሆነን ያንን ችግር ልንፈታው አንችልም። አንድ ሰው የራሱን መንገድ መፈለግ አለበት እንጂ የሌሎችን ፈለግ መከተል የለበትም። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ከወደዳችሁት ላይክ እንዲሁም ሼር ያድርጉ። ሰላም።